ያተርፋል በእውነት እንደው የጅል ስራ እንደሆነ እንዳንቆጥር ይሄ ጸሎት ቤት ዘግቶ ጌታዊ እባክህ አትርፈን እባክህ ቤተክርስቲያንን አድናት ከረባባት ተኩላ አውጣት እባክህ ከተበላሸ ትምህርት አድነን እባክህ ከርኩሰት ከወደቀ ስነ ምግባር አውጣን እባክህ ይህን የዚህን ሀገር ህዝብ አድን የኢትዮጵያን ህዝብ አድን እባክህ ወጣቱን አድን ሽማግሌውን አድን ብሎ መለመን ያወጣል በእውነት የሞኝ ስራ አይደለም አንዳንዶች እንደ ሞኝ ስራ ይወስዱታል የልቁሮቹ ወጣው ቢቆፍሩ ይሻላቸው ነበር ሲያላዝኑ ከሚውሉ የሚል ሐሳብ ውስጥ ይገባሉ አዝናለሁ እንደዚህ በማለታቸው እግዚአብሔር ሰራተኛ አምላክ ነው ሰውም እንዲሰራ ይሻል ነገር ግን ይሄ ደግሞ በእግዚአብሔር ፈቃድ ለህዝብ መጸለይ ግን ትልቁ ስራ ነው በእውነት ፍሬ ያለው ስራ ነው በጣም ያለ እግዚአብሔር ምህረት ምንም ልንሰራ አንችልም የሰራነው ሁሉ ይባክናል ያከማቸነው ሁሉ ይበተናል እንግዲያው ወደ እርሱ መቅረብ ነው የሚያዋጣው እናንተ ስለሰራችሁስ በጎ ስራ አይደለም ስለናንተ ማስተዋል አይደለም ግን በአሕዛብ መካከል ስላረከሳችሁት ስለተቀደሰው ስሜ ስል ይሄን ለእናንተ አደርግላችኋለሁ ከኃጢአታችሁ አነጻችኋለሁ እረጭባችኋለሁ በጥሩ አጥባችኋለሁ መልሼ ራሴ ያደርጋችኋለሁ የሚል ተስፋ ደግሞ ይናገራል ሕዝቅኤል ይሄ ጸሎት ለካ ዋጋ አለው ወንድሞቼ እናቶቼ እግዚአብሔር ይመለሳል ለህዝቡ ይመለሳል እግዚአብሔር አዲስ ልብ አዲስ መንፈስ ሰጣችኋለሁ መከተል ካልቻልኩም ጌታ የሚል ሰው እሱን እኮ መስማት እኮ አቃተን አንቀን ርኩሰት እኮ እንዴት እንሁን ለሚል ሰው የሚታዘዝ ልብ ለስላሳ ልብ ሰጣችኋለሁ መንፈሴን በውስጣችሁ አኖራለሁ የሚል ትልቅ ተስፋ እግዚአብሔር ይሰጣል መጸለያችን ማልቀሳችን ንስሐ መግባታችን ከንቱ ነገር አይደለም በእውነት ከንቱ የሚሆነው ምን እንደሆነ ልንገራችሁ በኃጢአት ጊዜ በርኩሰት ጊዜ ጭፈራ ነው ከንቱ ዋይታ ሲገባ ጭፈራ ፉከራ ከንቱ ነው የእግዚአብሔር ፍርድ በተነሳች ጊዜ ልመና ነው የሚያዋጣው ያተርፈናል እኛንም ህዝብንም አገርንም እናተርፋለን እና እግዚአብሔር ወደዚህ ይጣራል ሁላችንንም እግዚአብሔር አዲስ ነገር ለማድረግ ሁሌም የተሰናዳ አምላክ ነው እኛ በጎ ባረግነው ልክ የሚያረግ እየመሰላችሁ እንዳታስቡ በፍጹም በሚዛን አይገባም የኛ በጎ ስለ ቅዱሱ ስሜ ስል እግዚአብሔር ስሙን ያከብራል አሁንም ያከብራል እግዚአብሔር እኛንም ይርዳል የጌታ ስም የተባረከ ይሁን